አንዴ እንደዚህ ገጠመኝ። ለአገልግሎት ወደ አንድ ከተማ መሄድ ፈለግኩና መኪና ያገኘልኝ እንደላላ እንደዚህ ቦታ መሄድ ፈልጌ ነው አልኩት። ያው የመኪናው ሙሉ ነው አለ። ገባው። መኪናው ሄደ። ለካ የጫነው ሌላ ቦታ ነው። እንዴ ኧረ እኔ እኮ እንደዚህ ቦታ ብዬ ነው የገባሁት ስለው ኧረ ለእኔ እንደዚህ ነው የነገረኝ። እንደገና ወደምፈልግበት ለአገልግሎት እየሄድኩ ስለሆነ ወደምፈልግበት ከተማ ደግሞ ለመሄድ ሌላ መኪና ውስጥ ገባሁ። ደረስኩኝ፣ ግን ታይሜን ዌስት አድርጌያለሁ። ምን ላችሁ ፈልጌ ነው፣ ደላላው እኔን የዋሸኝ ኪሱን ለመሙላት ነው። ደላላው እኔን ዋሽቶ በማይሆን ከተማ እንድሄድ ያደረገኝ የዕለት ገቢውን ለማግኘት ነው። ስንቶቻችንን ነው ጠላት እየዋሸ የራሱን መንገድ እያስኬደን ያለው? ጠላት የራሱን መንግስት ለማስፋት ስንቶችን ነው እያታለለ ወደ ራሱ መንግስት እየሳባቸው ያለው? እና ያሰብንበት ለመድረስ ጠላት ካልዋሸን በስተቀር መንገዱ አስተካከልን መሄድኛ ድርሻል። እና ጠላት ነው የራሱን መንገድ እያሰፋ ያለው፣ ጠላት ነው የራሱን መንግስት እያሰፋ ያለው። እና ምን ላችሁ ነው ሰው ወደ እውነተኛው መንገድ መሄድ የሚችለው፣ ወደ መንግስተ ሰማያት መግባት የሚችለው ኢየሱስ ክርስቶስን የእውነተኛውን መንገድ ከተከተለ ብቻ ነው። እኛ ተሳስተን ሌላ ቦታ ሄደናል። ከዛ በኋላ ነው ለአገልግሎት ወደ ፈለግነው ቦታ ይሄድነው። ሰይጣንም የራሱን መንግስት ለማስፋት አላስፈላጊ ነገር ውሸቶችን ይደራርባል፣ እውነት የሚመስሉ ውሸቶችን ይደራርባል። እና እውነተኛ መንገድ ደግሞ ኢየሱስ ብቻ ነው። ኢየሱስም ብሏል፣ እኔ እውነትም መንገድም ህይወትም ነኝ ብሏል። ኢየሱስ ይወዳችኋል።